እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ ኢማን አፊያ ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቤተሰብ ህይወት እንዴት ነው? እኔ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? ደህና ናችሁ? እኔ ደህና ነኝ ወላሂ አልሐምዱሊላህ ረቢል ዓለሚን። ያኔ ማለት ነው አሁን ለምሳሌ እናንተ የምትሰሩበት ቤት እንዴት ነው? ብቻችሁን ነው የምትሰሩት? ለሁለት ለሶስት ሆናችሁ ነው የምትሰሩት? እኔ አልሐምዱሊላህ ረቢል ዓለሚን ሶስት ሆነን ነው የምንሰራው። አንዷ ጽዳት ናት፣ አንዷ ምግብ ነው የምትሰራው እና አልሐምዱሊላህ ረቢል ዓለሚን። ያኔ ሰው ሀገር ካለን ተሳስበን ያኔ ያለውን ነገር መጋጨት ያለኩ ነው ቢሆንም አንድ ላይ ሆነን ተባብረን ተጋግዘን ወላሂ አልሐምዱሊላህ። መጥፎ መሆን የለብንም ባለንበት ጊዜ ያኔ እስክትግባቢ ድረስ ከሰው ጋር እስክትተዋወቁ ድረስ ትንሽ ሊከብዳችሁ ይችላል። ግን የሆነ ነገር መጥፎ ነው ብሎ የሆነን ሰው እንትን ከማለት የሆነ እስክትተዋወቁ ድረስ ሀታ ትዳር ላይ እንኳን ይከብዳል። አብረሽ ያኔ አሁን ለምሳሌ የፍቅር ያኔ ግዝም ብልሽ አሁን ለምሳሌ ትዳር ሳትይዢ ህይወትና ትዳር ይዘሽ የምትኖሪ ህይወት አንድ አይደለም። ልክ እንደዛው የትኛውም ነገር ላይ እስክትላመጂ ድረስ ከባድ ይሆናል። ከዛ በኋላ ያለው ነገር ደግሞ ለማስተካከል ምናልባት እናንተ ጋር ስተትም ሊኖር ይችላል፣ እዚህ ሰው ጋር እነሱ ጋር ስተት ሊኖር ይችላል። ያንን ስተት ለመቅረፍ ያንን ስተት እንዴት ነው ማስተካከል የምንችለው የሚለውን ነገር ማሰብ አለብን። ያኔ በቃ ብንችል የሆነ ከሰው ሁኔታ አሁን ለምሳሌ የኔን ባህሪ መተዋወቅ፣ እርስ በራሳችን መተዋወቅ፣ ምን እንጠላለው ምን ያስጠላኛል የሚለውን ነገር መተዋወቅ መቻል አለብን። ታውቂያለሽ። እና አልሐምዱሊላህ ረቢል ዓለሚን ያኔ በቃ ያኔ ደስ ይላል ያለንበት ሁኔታ ማለት ነው። እንተጋገዛለን፣ እንተባበራለን። አሁን ለምሳሌ 30 ሰዓት ሲደርስ ልጄን አንደኛዋ ትይዝልኛለች ምግብ የምትሰራው በቃ የሆነ ሁላችንም ተባብረን ተጋግዘን ነው የምንሰራው። አልሐምዱሊላህ ያለው ነገር በጣም ምርጥ ነው። እና ሰው ሀገር ካላችሁ ደግሞ አንድ ዜጋ ሆነው ለምሳሌ ሰላም የሌለበት ቤት አለ። ምንም ነገር ሰላም መፍጠር አለብን። ያኔ ሁላችንም ነገ ላይ ያኔ እድሜ ልካችንን የባለንበት ቤት አንኖርም። ሁሉም የሰው ቤት ነው ያለነው፣ ጥለነው የምንሄድበት ነው። እስካለን ድረስ ሰላም ፍቅር ሆነን ብንኖር የተሻለ ነው። ሰላምን የመሰለ ነገር የለም። ሰላም ሆነን ተባብረን ተጋግዘን በቻልነው ግዴታችን አይደል። አሁን ለምሳሌ ግዴታችን የሆነ ነገር አለ፣ ግን ግዴታችን ያልሆነውን ነገር ደግሞ አሁን ለምሳሌ እኔ ጊዜ ካለኝ ፍሪ ኮንኩኝ ማግዛት ነገር ካለ ማገዝ፣ መተጋገዝ፣ መተባበር አስገዳጅ ሳይሆን ወደሽ ፈቅደሽ ማለት ነው። እኔ ህሊናችን እኛ ኢትዮጵያ ስንባል ደግሞ ህሊና የሆነ ሸመኞች ነገር ነን። ሲጀመር ያለ ስራ እሷ ስራ እየሰረች እንዲያጠገብ ቁጭ ብለሽ